ሰላም ዛሬ ከመጽሐፍ ቅዱስ ጥያቄ እጠይቃለሁ። እሺ አንደኛ እግዚአብሔር በመጀመሪያ ሁሉንም ነገር ከፈጠረ በኋላ ሰውን ሊፈጥር ሲል ምን አለ? ሰውን እንደ መልካችን እንደ ምሳሌያችን እንፍጠር። እሺ አካሄዱን ከእግዚአብሔር ጋር ስላደረገ ሳይሞት እግዚአብሔር የወሰደው ማንን ነው? ሄኖክ። ሲወለድ የመንታ ወንድሙን ተረከዝ ይዞ የተወለደው ማን ነው? ያዕቆብ። በኩርናውን በምስር ወጥ የሸጠው ማን ነው? ኤሳው። እስራኤላውያን ከግብጽ ሲወጡ የአንድ ሰው አጽም ይዘው ወጥተው ነበር። የማንን ነው? የዮሴፍን። እሺ እስራኤላውያን በመጀመሪያ ወደ ግብጽ ሲገቡ ብዛታቸው ምን ያህል ነው? 7። በብሉይ ኪዳን ከመላእክት ጋር ከተነጋገሩ ሰዎች በጥቂቱ አጋር፣ አብርሃም፣ ያዕቆብ፣ ሙሴ፣ በለዓም፣ ጊዲዮን የመሳሰሉት። እሺ ወደ ነነዌ የተላከው ነብይ ማን ይባላል? ዮናስ። በብሉይ ኪዳን ላይ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ብሎ የተናገረው ነብይ ማን ይባላል? ኢሳይያስ። ዕንባቆም 3:17 ምን ይላል? ምንም እንኳን በለስ ባታፈራ በወይን ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እቾችም መብልን ባይሰጡ በጎች ከበረት ቢጠፉ ላሞችም በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው እግሮቼን እንደ ዋላ እግሮች ያደርጋል በከፍታዎችም ላይ ያስኬደኛል። እሺ ከአዲስ ኪዳን ጌታ ኢየሱስ ልባም ሰው ቤቱን በምን ላይ ይሰራል አለ? በአለት ላይ ይሰራል። እሺ ጌታ ኢየሱስ ወደ ጴጥሮስ ቤት ገብቶ ታማ የፈወሳት ማንን ነው? የጴጥሮስን አማት። ሰዎች መጥምቁ ዮሐንስ አንተ ክርስቶስ ነህ ብለው ሲጠይቁት ምን ብሎ መለሰላቸው? አይደለም የእግሩን ጠረፍ እንኳን ጠፍር እንኳን ለመፍታት የማይገባኝ ሰው ነው። እሺ ጌታ ኢየሱስ በምድር ላይ በነበረበት ዘመን ያስገረመው ነገር ምንድነው? ሰዎች በሱ ባለማመናቸው ተገርሟል። እሺ ጌታ ኢየሱስ 2 ዓሣ 5 እንጀራ ለስንት ሰዎች መገበ? ለ5000 ሰው። ጌታ ሲጠራው በውሃ ላይ የተራመደው ደቀ መዝሙር ማን ይባላል? ጴጥሮስ። እሺ ጌታ ኢየሱስ እንደ በጎች በተኩላዎች መካከል እልካችኋለሁ ስለዚህ እናንተ ምን ሁኑ አለ? እንደ እባብ ልባሞች እንደ እርግብ የዋሆች ሁኑ። እሺ ጌታ ኢየሱስ እናንተ ደካሞች ሸክማችሁ የከበደ ብሎ ምን አለ? ወደኔ ኑ እኔም አሳርፋችኋለሁ። እሺ በኔ የሚያምን ምን አለው አለ ጌታ? የዘላለም ሕይወት። እሺ ጌታ ኢየሱስ እንዳትሰናከሉ ምን አድርጉ አለ? ትጉና ጸልዩ። እሺ እናመሰግናለን።